አንድ ተስፋ ሊቆርጥ የተዘጋጀ ሰው ካለ የዚህን ሰው ታሪክ መስማት አለበት። መጨረሻ ላይ ግን ሰብስክራይብ ሳታደርግ እንዳትሄድ። ይህ ሰው ላለፉት 3 ቀናትና 3 ሌሊቶች በኡዱ መሬት ላይ ተኝቶ ነበር። ነገር ግን ከበስተጀርባው በመቶዎች የሚቆጠር ሜትር ጥልቀት ያለው ገደል ስለነበረ ትንሽ እንኳን ለመንቀሳቀስ ድፍረት አጣ። ወደ ገደሉ ቢወድቅ ኖሮ ሰውነቱ ይፈረካከስ ነበር። ሕይወቱን ለማዳን ሲል የላላውን አሸዋ በሁለት እጆቹ አጥብቆ በመያዝ በሆነ መንገድ ሚዛኑን ለመጠበቅ ይሞክር ነበር። ነገር ግን አሸዋው በጣም ለስላሳ ከመሆኑ የተነሳ የሰውነቱን ክብደት መሸከም አልቻለም። ከዚያም ድንገት ያለምንም ማስጠንቀቂያ ሰውነቱ መንሸራተት ጀመረና ቁልቁል ተምዘገዘገ። አደጋውን ሲመለከት የመቋቋም አቅሙ እንዲጨምር ወዲያውኑ 2 እግሮቹን ወጠረ። በመቀጠልም ልክ ፍሬን እንደሚይዝ መኪና ራሱን ከመሬቱ ጋር አጣበቀ። ከዚያ በኋላ ነበር በከፍተኛ ችግር መቆም የቻለው። በፍርሃት የተነሳ ልቡ በከፍተኛ ፍጥነት ይመታ ነበር። ለእርዳታ መጮህ ፈለገ። ነገር ግን ቀና ብሎ ሲመለከት በቅርብም ሆነ በራቀ ቦታ አንድም ሰው እንደሌለ ተረዳ። ተስፋ ሊቆርጥ ሲል ድንገት በቦርሳ ውስጥ ያለው ሞባይል መጮህ ጀመረ። ይህ መጨረሻ ተስፋው እንደሆነ ተሰማው። ስለዚህ ቀስ ብሎ ራሱን አረጋጋና እጁን ወደ ቦርሳ ውስጥ በማስገባት ስልኩን ለማውጣት በጥንቃቄ መሞከር ጀመረ። ነገር ግን ጣቶቹ ሞባይሉን እንደነኩ ቀኝ እጁ ድንገት ደነዘዘና ሚዛኑ ተዛባ። በዚህም ምክንያት እንደገና ወደ ገደሉ በፍጥነት መንሸራተት ጀመረ። እንደ ዕድል ሆኖ በመጨረሻው ቅጽበት ወጣ ያለ ድንጋይ ጨበጠና በገደሉ ዳርቻ ላይ ራሱን አቆመ። አሁን ከሞት አንድ እርምጃ ብቻ ነበር የሚቀረው። የነበረውንም አማራጭ መረጋጋትና ሕይወቱን የሚያድንበትን መንገድ መፈለግ ብቻ ነበር። ድንገት አይኖቹ ከታች በሚነሱት የባህር ማዕበሎች ላይ አረፉ። በዚያው ቅጽበት አንድ ደፋር ሐሳብ ወደ አእምሮ መጣ። ለራሱ የሆነ ነገር ማንጎራጎር ጀመረና ማዕበሎቹ ድንጋዮቹን የሚመቱበትን ፍጥነት መቁጠር ጀመረ። ትክክለኛውን ጊዜ ደጋግሞ ከገመተ በኋላ በመጨረሻ ድፍረት አሰባሰበና ቀጣዩ ትልቅ ማዕበል ሲመጣ ዘለለ። የባህሩ ውሃ እንደ መከታ ስለሆነለት በቀጥታ ተመቶ አልሞተም። ነገር ግን የወደቀበት ፍጥነት በጣም ከፍተኛ ስለነበር ወገቡ ድንጋይ ተመቶ እዚያው ራሱን ሳተ። እንደ ዕድል ሆኖ ወዲያውኑ ወደ ስሜቱ ተመለሰ። ከመታፈኑ በፊትም ያለውን ኃይል ሁሉ ተጠቅሞ በአቅራቢያው ወደሚገኝ ድንጋይ ዋኘ። ያ ሰው ከሞት አፍ ወጥቶ ራሱን እንኳን ለማረጋጋት ሳይችል በጉሮሮው ውስጥ የታፈነውን ውሃ በፍጥነት አስነጠሰው። ከዚያም መሬት ላይ ተኝቶ ሲያቃስት ቆየ። ከብዙ ጊዜ በኋላ ትንፋሹ ወደ መደበኛው ሲመለስ በሆነ መንገድ ተነስቶ ተቀመጠ። ከዚያም በቀኝ እጁ ላይ ቁስል መኖሩንና በውስጡ ያለው ነጭ አጥንት በግልጽ እንደሚታይ ተመለከተ። ይህን ሲያይ ሰውነቱ